Ethiopian restaurants in DMV. ዛሬ እስቲ በአይነቱ ለየት ያለ ኢትዮጵያውያን ኦን የሚያደርጉት የፈረንሳይ ምግቦችን የሚያቀርበውን ፌንተን ካፌ ነው ይዤላችሁ የመጣሁት። በሚገራርም ክሪፕስ የሚባሉ ምግቦችን ነው የፈረንሳይ ምግቦችን የሚያቀርቡት። የተለያዩ ፍራፍሬዎችን ውስጥ ጨምረውበት ጋይስ ዋው ሲሰራ ራሱ ይዩት። ላይክ እያያችሁት ነው የሚሰራው እዛው። በጣም ቴስቲ ነው ምግቡ፣ በጣም ቴስቲ። ከፈለጋችሁ ጣፋጭ አለ፣ ከፈለጋችሁ ደግሞ የማይጣፍጠውን ማሰራት ትችላላችሁ። ሎኬት በስማን በላሁት እንደ መጀመሪያ ጊዜና በጣም ነው የወደድኩት። የኢትዮጵያ ናቸው ኦነሮቹ፣ ትልልቅ ሰዎች ናቸው። የቆየ ቤት ነው ሲልቨር ስፕሪንግ ላይ እና አበሾች እና በብዛት ነጮች ናቸው ከስተመሮቻቸው በብዛት እና ጠዋት እስከ ማታ ነው ስራ የሚሰሩት። ክሪፕሶችን ነው የሚያቀርቡት። ሄዳችሁ ጎብኟቸው። በተለይ ነጮች ብቻ ናቸው በብዛት ቤት ውስጥ አሉ። አበሾችም ግን ያው ነጮች ይበዛሉ እና አበሾች እንዲመጡ ይፈልጋሉ። በተለይ ቁርስ ሰዓት ላይ እርሊ ነው የሚከፈተው ቤቱ። ፌንተን ስትሪት ላይ ጎብኟቸው። በጣም እኔ ተመችቶኛል። ይመቻችሁ።